አሁን በእጃችሁ ላይ ያለው ብር ከዓመት በፊት ከነበረው የመግዛት አቅምና ዛሬ ያለው የመግዛት አቅም እኩል ነው? በፍጹም አይደለም። ሁላችንም አንድ የጋራ ህመም አለብን። ደሞዝ ወይንም ነግደን ካተረፍነው ወደ አካውንታችን ይገባል። ነገር ግን ወሩ ሳያልቅ ወይንም ሳይገመስ ብሩ ያልቅብናል። የገበያ ማዕከል ስንሄድ የዕቃ ዋጋ በየቀኑ ይጨምራል። ግን አንድ ጥያቄ ልጠይቃችሁ። በዚህ የኑሮ ውድነት ሆነው ገበያቸው እየጨመረ የሚሄድ የማይጨናነቁና የተረጋጉ ሰዎች እንዳሉ አስተውላችኋል? ልዩነቱ ምንድን ነው? እነሱ የገንዘብ ማተሚያ ማሽን አላቸው? በፍጹም። ልዩነቱ የገንዘብ አያያዝ ጥበብ ነው። ፋይናንሻል ኢንተለጀንስ ላይ ነው ልዩነቱ የተፈጠረው። እንኳን ወደ ፍራንክ ግሮዝ በሰላም መጣችሁ። ዛሬ የምነግራችሁ ሀሳብ እንዴት ብዙ ገንዘብ እንደምናገኝ ብቻ ሳይሆን ያገኘነው ገንዘብ እንዴት እንደምናስተናግድ፣ እንዴት እንደምናቆይና ገንዘባችን እንዴት እንደሚሰራልን ማድረግ እንደምንችል ነው። ዛሬ በፍራንክ ግሮዝ ላይ የምናገረው 10 የገንዘብ አያያዝ ስኬታማ ጥበቦች ነው። እንደ ሮበርት ኪዮሳኪ እና ዋረን ባፌት ያሉ የዓለማችን ተጽዕኖ ፈጣሪ ባለጸጋዎችን የሚጠቀሙባቸው ህጎች ናቸው። ይህ ቪዲዮ ዋሌታችሁ ወይንም የኪስ ቦርሳችሁ ብቻ ሳይሆን የነገ ዕጣ ፈንታችሁንም የመለወጥ ድርሻ ትልቅ አቅም አለው። እናንተም ገንዘባችሁ እንዲሰራላችሁ ማድረግ የምትፈልጉና ወደፊት እንደ ሮበርት ኪዮሳኪ እና ዋረን ባፌት አይነት ቢሊዮነር መሆን የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ተከታተሉት። በእርግጠኝነት ትልቅ ትርፍ ታገኙበታላችሁ። በመጀመሪያ ግን አንድ አስተማሪ በሆነ አሪፍ ታሪክ እንጀምር። በአንድ ትልቅ ድርጅት ውስጥ አብረው ተቀጥሮ የሚሰሩ ዮሐንስ እና መግደላዊት የሚባሉ በሀያዎቹ ዕድሜ የሚገኙ ሁለት ወጣቶች ነበሩ። ሁለቱም የሚከፈላቸው ደሞዝ ተመሳሳይ ነው። 20 ሺህ ብር ነው የሚከፈላቸው። የመቅደላዊትን ሕይወት እንየው። ሕይወት አጭር ናት። ዛሬ መኖር አለብኝ የምትል ዘይቤ አላት። ደሞዝ ሲገባ ወዲያውኑ ወደ መዝናኛዎች ትሄዳለች። በዙሪያ ያሉት ጓደኞቿ ትጋብዛለች። አዳዲስ የመጡ ውድ ነገሮችን ትገዛለች። በታክሲ ሳይሆን በራይድ መሄድ ትወዳለች። ወሩ መጨረሻ ግን ኪሷን ባዶ ይሆናል። ድንገት አስቤዛ ሲያልቅባት ወይንም ሕመም ሲያጋጥማት ከጓደኞቿ ትበደላለች። መግደላዊት በሰዎች ዘንድ ዘናጭ ተብላ የምትጠራ ሰው ነች። ማታ ማታ ግን እሷን እንቅልፏን ከምትተኛበት ይልቅ የማትተኛበት ቀን ይበልጣል። ምክንያቱም የብድሩና የወለዱን የነገ ጭንቀት እንቅልፏን ስለሚነሳት ነው። አሁን ደግሞ የዮሐንስ ሕይወት ልንገራችሁ። ዮሐንስ ደሞዙ ሲገባለት መጀመሪያ የሚያደርገው ለራሱ መክፈል ነው። 5000 ብር ወይንም የደሞዙ 25% ወዲያውኑ ወደ ቁጠባ ሂሳቡን ያዘዋውረዋል። ለራስ መክፈል ማለት ወደ እሱ ለቁጠባ ለወደፊቱ ማስቀመጥ ማለት ነው። ምሳውን ከቤቱ ቋጥሮ ይይዛል። ውድ ቦታዎችን ወይንም ውድ መዝናኛ ቦታዎችን አያዘወትርም። ብራንድ መጣ ብሎ ብራንድ ዕቃዎችን አይገዛም። ይህ ማለት ዮሐንስ ስስታም ማለት አይደለም። ዮሐንስ ገንዘቡን የሚያወጣው ለጊዜያዊ ደስታው ሳይሆን ለወደፊቱ ነው። የተረፈው ብር ደግሞ አነስተኛ አክሲዮን ላይ ያውለው። ከዛ በኋላ 7 ዓመታትን አለፈ። ድንገት የሀገሪቱ ኢኮኖሚ ተናጋና የድርጅቱም ኢኮኖሚ ተናጋ። ከዛ ድርጅቱም የሰራተኞች ቅነሳ አደረገ። እንደ አጋጣሚ ሁለቱም ከስራ ተቀነሱ። ዳዊት እጅግ ልቧን ተሰብሮ አለቀሰች። ምክንያቱም የሚቀጥለው የቤት ኪራይ የምትከፍለው ብር ስላልነበራት በውድ ዋጋ የገዛችውን ብራንድ ዕቃዎችን በርካሽ ዋጋ ሸጠች። ጭንቀት ውስጥ ገባች። ዮሐንስ ግን አልተረበሸም። ምክንያቱም ባለፈው 7 ዓመት ባጠራቀመው ገንዘብ ለአንድ ዓመት ስራ እንኳን ባይሰራ ያለ ጭንቀት በምቾት ያኖረዋል። እንደውም ያጠራቀመውን ገንዘብ አውጥቶ በሰፈሩ እንደ አጋጣሚ አንድ ትንሽ የመኪና መለዋወጫ ሱቅ የነበረው ሰውዬ በችግር ምክንያት ሱቁን መሸጥ ፈልጎ የእሱን ሱቅ ገዛው። መግደላዊት ስራ ፍለጋ ስትንከራተት፣ ዮሐንስ ግን የራሱ ትንሽ ቢዝነስም ቢሆን ጀመረ። ስለዚህ የተከበራችሁ ቻናሌ ቤተሰቦች፣ መግደላዊት ድሃ የሆነችው ትንሽ ብር ስለምታገኝ አይደለም፣ ያገኘችውን ማስተዳደር ስላልቻለች ነው። ዮሐንስ ደግሞ የተከበረው ብዙ ስለሚያገኝ አይደለም፣ በገንዘቡ ላይ ጌታ ስለሆነ ነው። አሁን እናንተም ልክ እንደ ዮሐንስ አይነት በገንዘባችሁ ላይ አዛዥ የሚያደርጓችሁ 10 የገንዘብ ስኬቶችን በዝርዝር ልንገራችሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁና የደውል ምልክቷን መንካታችሁ አትርሱ። እንዲሁም ለወዳጅ ዘመዶቻችሁ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ቪዲዮን ሼር አድርጉላችሁ። በቀጥታ ወደ 10 የገንዘብ አያያዝ ስኬቶች ይገባሉ። በተለይ የመጨረሻዎቹ ነጥቦች በጣም ኢምፖርታንት የሆኑ በህይወታችሁ የገንዘብ አያያዝ ትልቅ ለውጥ የሚያመጣላችሁ ነገር ስለሆነ እስከ መጨረሻው መከታተላችሁ ልብ በሉ። አንደኛ፣ የራስን የገንዘብ አቋም በግልጽ ማወቅ። በጀቲንግ ትራኪንግ። ገንዘብ የት እንደገባ ሳታውቅ መቆጠብ አትችልም። በየወሩ ገቢ ስንት ነው? ወጪስ? የመጀመሪያው ቢሊዮነር ጆን ሮክፌለር እያንዳንዱ የሚያወጣትን ሳንቲም
በትንሽ ደብተር መመዝገብ ልምድ አድርጎት ነበር። አንተም ገንዘብህን የት እንደሚሄድ ካላወቅ ገንዘብህ በራሱ መንገድ ይሄዳል። እነዛ ጥቃቅን የምትላቸው ትናንሽ ወጪዎችን ተደማምሮ ትልቅ ገንዘብ እንደሚሆኑ ማወቅ አለብህ። ስለዚህ ዛሬውኑ አንድ ትንሽ ደብተር ወይንም በስልክ አፕሊኬሽን ለአንድ ወር አንዲት ሳንቲም ሳትቀር የምታወጣውን ወጪ ሁሉ በዝርዝር ጻፈው። ወሩ መጨረሻ ስታየው ለዚህ ሁሉ ነው እንዴ ገንዘብ የማውጣው ብለህ ትገረማለህ። ያኔ ቀዳዳውን መድፈን ትጀምራለህ። ይህ የብዙዎቻችን ችግር ነው። ከእያንዳንዱ ሳንቲም ወጪህን በወረቀት ወይንም በስልክ አፕሊኬሽን በመዘርዘር የት ቦታ ላይ እንደምትዘልቅ ተረዳ። አስፈላጊውን ወጪ ለመለየት ይህ የመጀመሪያው እርምጃ ነው። አብዛኞቻችን የምናወጣው ወጪ ዝም ብለን ነው። የምናወጣው ወጪ ምን ያህል ብር እንዳወጣን በወራቶች ውስጥ አናውቀውም። ስለዚህ ከአሁን ጀምራችሁ ማስታወሻ ግዙና በየቀኑ የምታወጣቸው ወጪዎች ሊስት አድርጓቸው፣ መዝግቧቸው። ከዛ በኋላ ከየትኛው ወጪ አስፈላጊ የትኛው ወጪ አላስፈላጊ እንደሆነ ማወቅ ትችላላችሁ። ከዛ በኋላ አላስፈላጊ የሆነው ወጪ መቀነስ ትችላላችሁ። ከዛም አጠቃላይ ወርሃዊ ወጪያችሁ ምን ያህል እንደሆነ ታውቁበታላችሁ። ሁለተኛ፣ ለራስህ መጀመሪያ ክፍል ፔይ ዩርሰልፍ ፈርስት። የዓለም ባለጸጋው ዋረን ባፌት ወጪህን ካደረግ በኋላ የተረፈውን አትቆጥብ፣ የቆጠብከውን አውጥተህ የተረፈውን ወጪ አድርግ ይላል። ይህ ምን ማለት ነው? ልክ ዮሐንስ እንደሚያደርገው ደሞዛችሁ ሲገባ ከተረፈው እቆጥባለሁ ማለት አይደለም ያለብን። መጀመሪያው አስብ። ለምሳሌ 8000 ብር የምትከፈላችሁ ከሆነ ከ8000 ብሩ ላይ 10% ሁል ጊዜ እቆጥባለሁ ብላችሁ መወሰን ማለት ነው። ደሞዛችሁ ሲገባ 10%ቱን ወይንም 1000 ብሩን መጀመሪያ ወዴት ነው ወደምትቆጥቡበት አካውንት ማለት ነው። ብዙዎቻችን የምናደርገው ምንድን ነው? ልክ ደሞዝ ሲገባ ለቤት ኪራይ፣ የአስቤዛ፣ ለትራንስፖርት እንከፍላለን። መጨረሻ ላይ ከተረፈኝ እቆጥባለሁ እንላለን። ይህ ግን መቼም አይሆንም፣ ምክንያቱም ገንዘብ ላይተርፋችሁ ይችላል። ስለዚህ ከአሁን በኋላ ልታደርገው የሚገባው ደሞዝ እንደገባ ወዲያውኑ 10% ወይንም 15% ወደ ማትነካው የቁጠባ ሂሳብ አስገባ። ይህ ገንዘብ ልክ እንደማታገኘው ገንዘብ ወይንም ደሞዝ ሲከፈል የጡረታ ገንዘብ ወዲያውኑ ተቆርጦ ነው አይደለም የሚከፈል። እንደዚሁም አንተም ይህንን ገንዘብ እንደሌለ አድርገህ ትቆጥረዋለህ። በቀጥታ ትሄድና የቁጠባ አካውንትን ታስገባዋለህ ማለት ነው። ይህ ገንዘብ ለወደፊት ነፃነት የምትከፍለው ትልቅ ግብር ነው። እንዲሁም አስብ። ሶስተኛ፣ የአደጋ ጊዜ በጀት ኢመርጀንሲ ፈንድ። የሰው ልጅ ህይወቱ አይተነበይም። ስራ ማጣት አለ፣ ህመም አለ፣ የቤተሰብ ችግር አለ። ብዙ ችግሮችን በህይወታችን ያጋጥሙናል። አብዛኞቻችን ብድር ውስጥ የምንገባው የገንዘብ እጥረት ሳይሆን ያልታሰበ አደጋ ነው። ስለዚህ አንተም ግብ አስቀምጥ። ቢያንስ የሁለት ወይንም የሶስት ወር ወጪህን የሚሸፍን በወር 5000 የምታወጣ ከሆነ 15000 ብር በተለይ የባንክ ሂሳብ አስቀምጥ። ይህ ገንዘብ ለኢንቨስትመንት አይደለም፣ ለቅንጦትም አይደለም፣ ለድንገተኛ አደጋ ነው። ይህ ሰላማዊ ኑሮ እንድትኖር ያደርግሃል። ስለዚህ ሁላችንም ድንገተኛ አደጋ ቢያጋጥመን ብለን ማስቀመጥ ያለብን ገንዘብ ማሰብ ይኖርብናል። ከላይ እንደጠቀስኩላችሁ 20 ሺህ ደሞዝተኛ ከሆናችሁ ቢያንስ ለሁለት ወይንም ለሶስት ወር ደሞዝ ባይከፍላችሁ ወይንም ችግር ቢያጋጥማችሁ ለሁለት ወይንም ለሶስት ወር የሚበቃችሁ ገንዘብ ሴቭ ማድረግ አለባችሁ። ስለዚህ እንደዚህ ማድረግ ከቻላችሁ ሰላማዊ ኑሮ መኖር ትችላላችሁ። ቤተሰባችሁ ቢታመም፣ እናንተ ብትታመሙ፣ የሆነ ችግር ቢገጥማችሁ የግድ ያንን ገንዘብ ከሰው ብድር ውስጥ አትገቡም ማለት ነው። ስለዚህ ከቆጠባችሁት ከዛ ገንዘብ ላይ የችግራችሁን ሶልቭ ታደርጉበታላችሁ ማለት ነው። አራተኛ፣ በፍላጎትና በግዴታ መካከል ያለው ልዩነት ማወቅ። ኒድ ቨርሰስ ዋንት። አንድ ነገር ለመግዛት ስታስብ ይህ ነገር ለኑሮ አስፈላጊ ነው ወይስ በቃ ለሰዎች ለማሳየት ነው የፈለኩት ብለህ ራስህን ጠይቅ። በዚህ በኑሮ ውድነት ወቅት ለእያንዳንዱ ወጪ በትክክል ለምን እንደምናወጣው መጠየቅ አለብን። ለምሳሌ የሰው ልጅ በህይወት እስካለ ድረስ ይብዛም ይነስ ምግብ ያስፈልገዋል። ይህ ምንድን ነው? ኒድ ነው። ነገር ግን በውድና በቅንጡ ሆቴሎች ወይንም ሬስቶራንቶች መመገብ መፈለግ ደግሞ ዋንት ነው። አሁን ባለንበት ጊዜ ስልክ ያስፈልጋል፣ ግን እጅግ ብራንድና ውድ ስልክ ካልሆነ አትበል፣ ምክንያቱም ይሄ ዋንት ስለሆነ። ስለዚህ አንተም የ24 ሰዓት ህግን ተጠቀም። ለምሳሌ ያለ እቅዳችሁ ወይንም አደርገዋለሁ ሳትሉ በድንገት በመጣላችሁ ስሜት አንድን ዕቃ ለመግዛት ልብስ አሊያም ኤሌክትሮኒክስ ነገር ሊሆን ይችላል። በዛ ቅጽበት ከመግዛት ይልቅ 24 ሰዓት ታገሱ። ከ24 ሰዓት በኋላ አሁንም የመግዛት ፍላጎቱ ካላችሁ ግዙት። ነገር ግን አብዛኛው ጊዜ ግን በብዛት ስሜቱ ይጠፋል። ይህ በሚሆንበት ጊዜ ገንዘባችሁ ይተርፋል ማለት ነው።
ይሄ በአብዛኛው ኒድና ዋንት የመለየት ጉዳይ ነው። ስለዚህ የሰው ልጅ ምግብ ያስፈልገዋል፣ ነገር ግን ውድ ሆቴሎች ሄዶ መመገብ ደግሞ ላይጠበቅበት ይችላል። የሚያስፈልገው ምግብ ከበላ በቂ እንደሆነ ማወቅ ብቻ ነው። ስለዚህ በጣም የሚያስፈልጋችሁ ኒድና ዋንት በጥንቃቄ ማወቅ እና መለየት ያስፈልገዋል። አምስተኛ መጥፎ ዕዳን ማስወገድ። ጉድ ዴቢት ቨርሰስ ባድ ዴቢት። ብዙዎች በክሬዲት ወይንም በዕዳ የቅንጦት ልብስ ይገዛሉ። ይህ ሱስ ነው። ዕዳ በወለድ ስለሚበዛ ገንዘብህን ይበላል። ዕዳ ካለብህ ያለህን አቅም ተጠቅመህ በቶሎ ክፈል። ነፃ መሆን የምትችለው ዕዳህን ስትጨርስ ነው። የሪች ዳድ እና ፑር ዳድ ደራሲ ሮበርት ኪዮሳኪ እንደሚለው ዕዳ ሁለት አይነት ነው። አንደኛው ጥሩ ዕዳ ነው። ይህ ዕዳ ኪስህ ውስጥ ገንዘብ የሚጨምርልህ ነው። ለምሳሌ ታክሲ ገዝተህ ታክሲውን ለማከራየት ብትበደር ታክሲውን ከተገዛ በኋላ ገንዘብ ስለሚያመጣልህ ይህ ጥሩ ዕዳ ነው የምንለው። መጥፎ ዕዳ የምንለው ደግሞ ከኪስህ ውስጥ ገንዘብ የሚያስወጣ ነው። ለምሳሌ ለሰርግ፣ ለልብስ፣ ለስልክ ብትበደር ምንም አይነት ገንዘብ የሚያመጣልህ ነገር የለም። ስለዚህ እናንተም ከአሁኑ የምታደርጉት የሚገባው ለመብላት፣ ለመዝናናት ወይንም ለመዘነጥ በፍጹም አትበደሩ። አሁኑ ያላችሁት ዕዳ ልክ ስኖቦል ሜትድ ተጠቅማችሁ ከትንሽ ዕዳ ጀምራችሁ እየከፈላችሁ ሙሉ በሙሉ ዕዳችሁ ለመክፈል ወስኑ። መጥፎና ጥሩ ዕዳ በጥንቃቄ መለየት መወሰን ነው። ነገር ግን ገንዘብ መበደር ያለባችሁ የተበደራችሁትን ገንዘብ ነገ መልሶ ገንዘብ የሚያመጣላችሁ መሆን አለበት። ታክሲ ስትገዙ ያ ታክሲ ነገ ተመልሶ ገንዘብ ነው የሚያመጣላችሁ። ነገር ግን ልብስ፣ ስልክ ለመግዛት ብትበደሩ ያ ነገር ገንዘብ ሊያመጣላችሁ አይችልም። ምናልባት ስልኩን ከተጠቀማችሁበት ገንዘብ ሊያመጣ ይችላል። ያ ጥሩ ዕዳ ሊሆን ይችላል። ግን ምንም ጊዜ ቢሆን ትኩረት ልታደርጉ የሚገባው ነገር ገንዘብ ስትበደሩ ያ ገንዘብ ተጨማሪ ሪተርን ያለው ትርፍ የሚያመጣላችሁ ገንዘብ መሆኑን ማረጋገጥ ይኖርባችኋል። ስድስተኛ ገቢህን ማሳደግ። መልቲፕል ስትሪም ኢንካም። ብቻህን በአንድ ገቢ ላይ አትጠመድ፣ ችሎታህን ተጠቀም። በጎን ሌላ ገቢ የምታገኝበት መንገድ ፈልግ። በዚህ ዘመን በአንድ ደሞዝ መኖር ማለት ራስን ማስጨነቅ ማለት ነው። በመላው ዓለም ያሉት ሚሊዮነሮች 7 የገቢ ምንጭ አላቸው። አንዱ ሲደርቅ ሌላው ይተኩታል። አንተም ከዋናው ስራ ጎን ለጎን ምን መስራት እችላለሁ ብለህ ችሎታህን ምንድን ነው? የዩቲዩብ ላይ ቪዲዮ መስራት ሊሆን ይችላል። የቲክቶክ ላይ ሊሆን ይችላል። ወይንም ከኦንላይን ተምረህ ጥሩ ቪዲዮ ኤዲተር ልትሆን ትችላለህ። ጥሩ ስክሪፕትም ራይት ልትሆን ትችላለህ። ስለዚህ ራሳችን ተጨማሪ ስኪል በማስተማር ተጨማሪ ገንዘብ ማግኘት ከአሁኑ ልምድ እንድታደርጉት ይገባል። ምክንያቱም 4 እና 5 ገንዘብ የምታገኙበት መንገድ ካለ አንደኛው ገንዘብ ማግኘት ካልቻለ እንኳን በሌላኛው ገንዘብ ሜክ ማድረግ ትችላላችሁ። ስለዚህ መልቲፕል ስትሪም ኢንካም ከናውን በጣም አስፈላጊ ነው። ይህ አብዛኞቻችን አንድ ስራ ከያዝን ሙጭጭ እንልበታለን። ይህ የብዙዎቻችን ችግር ነው። አንተ መስሪያ ቤት ተቀጥረ የምትሰራ ከሆነ በትርፍ ሰዓትህ በጎን ተጨማሪ የገንዘብ ሊያመጣ የሚችል ስራ መጀመር ይኖርብሃል። ስለዚህ አሁን ላይ ምንም አይነት ገንዘብ ስታወጣ መጀመሪያ የምትችለውን ስራ እንኳን የዩቲዩብ ላይ ወይንም ቪዲዮ መስራት የምትችል ከሆነ ቲክቶክ ላይ ሊሆንም ይችላል። በኦንላይን ተምረህ ጥሩ ቪዲዮ ኤዲተር ልትሆንም ትችላለህ። ጥሩ ስክሪፕት ራይተር ልትሆንም ትችላለህ። ስለዚህ ራሳችን ተጨማሪ ስኪል በማስተማር ተጨማሪ ገንዘብ ማግኘት ከአሁኑ ልምድ ልታደርጉ ይገባል። ምክንያቱም 4 እና 5 ገንዘብ የምታገኙበት መንገድ ካለ አንደኛው ገንዘብ ማግኘት ካልቻላችሁ እንኳን በሌላኛው ገንዘብ ሜክ ማድረግ ትችላላችሁ። ስለዚህ መልቲፕል ስትሪም ኦፍ ኢንካም ማከናወን በጣም አስፈላጊ ነው። ሰባተኛ ከአቅም በታች መኖር ላይፍ ቢሎስ ዩር ሚንስ። የፋይናንሻል ነፃነት መሰረት ነው። ይህ ማለት ገቢዎ ከሚያወጡት ገንዘብ መብለጥ አለበት ማለት ነው። የአማዞን መስራች ጄፍ ቤዞስ ሲጀምር እንኳን ጠረጴዛ መግዛት ፈልጎ ነገር ግን ገንዘብ ስላልነበረው በር ገዝቶ እግሮቹን በመጠቀም ልክ እንደ ጠረጴዛ ይጠቀምበት ነበረ። ስለዚህ አንተም ሀብታም ለመምሰል አትሞክር፣ ሀብታም ለመሆን ስራ። ገቢ ሲጨምር ወጪ አብሮ አይጨምር። ብዙ ጊዜ የሚያጋጥም ነገር ገቢ ሲጨምር ትላልቅ ቤቶችን አትከራይ፣ ውድ ነገሮችን አትጠቀም፣ ይልቅ ለኢንቨስትመንት ተጠቀምበት። ላይፍ ስታይል ኢንፍሌሽን የሚባል የኑሮ ዘይቤ አለ። ይህ ትልቅ ውጥንቅጥ ውስጥ ነው የሚከትህ። ላይፍ ስታይል ኢንፍሌሽን ማለት ገንዘባችን ሲጨምር ልክ አብሮ ወጪያችን ሲጨምር ማለት ነው። በወር የ10,000 ብር ደሞዝተኛ ተከፋይ በሆንክ ሰዓት የምትኖረው ህይወትና 25,000 ብር ገቢ ሲኖርህ የምትኖረው ህይወት ተመሳሳይ መሆን አለበት። የ25,000 ብር ተከፋይ ስትሆን አብሮ ወጪ የሚጨምር ከሆነ ላይፍ ስታይል ኢንፍሌሽን ውስጥ ገብተሃል ማለት ነው። ስለዚህ ምን ጊዜ ቢሆን ገንዘባችን በሚጨምርበት ጊዜ ተጨማሪ ገንዘብ ሌላ ተጨማሪ ገቢ የሚያመጣልህ ላይ ኢንቨስት ማድረግ አለብህ።
ዓላማው ዛሬ ላይ ተርቦ መዋል ሳይሆን ነገ በገንዘብ ምክንያቱም እንዳትራብ ዛሬ ላይ ትንሽ መቀነስ ነው። ስምንተኛ የዋጋ ንረትን ማሸነፍ ቢት ኢንፍሌሽን። ዛሬ ባለንበት ጊዜ ገንዘብ በባንክ ውስጥ ማስቀመጥ ብቻ ኪሳራ ሊሆን ይችላል። ምክንያቱም የገንዘብ የመግዛት አቅም ከጊዜ ወደ ጊዜ እያሻቀበ ነው የሚሄደው። ስለዚህ አንተን ማድረግ ያለብን ነገር ገንዘብህ ባንክ ውስጥ አታስቀምጥ። ንብረት ወይንም አሴት ላይ ለምሳሌ ገንዘቡ ወደ ንብረትነት ስትቀይረው ወደ አክሲዮኖች፣ ንግድ፣ ሪል ስቴት እና መሬት ላይ ስታውለው የምርት ዋጋ፣ የቤትና የመሬት ዋጋ ከዋጋ ግሽበት ጋር አብሮ እነሱም ስለሚጨምሩ የአንተን የዋጋ ድርሻ አይቀንስም ማለት ነው። ይህ ሲባል ገንዘብህን አትቆጥብ እያልኩ አይደለም። የትኛውንም ገንዘብ ኢንቨስት ማድረግ የሚጀምረው ገንዘቡን ሴቭ ማድረግ ስትችል ነው። የብር የመግዛት አቅም አነሰ ብለህ ብሩ አለመቆጠብ መፍትሄ ሊሆን አይችልም። ግን ብዙ የተጠራቀመ ገንዘብ ካላችሁ ለምሳሌ 100,000 ብር ሴቭ አድርጋችሁ ያ ብር ዝም ብላችሁ አካውንታችሁ አታቆዩት። በዛ በ100,000 ብር አክሲዮን መግዛት ትችላላችሁ። ወርቅ፣ ቤት፣ መሬት መግዛት ትችላላችሁ። ነገ ያ ገንዘብ እየቆየ ሲሄድ ትርፍ ያመጣላችኋል። 100,000 ዝም ብላችሁ ባንክ ባስቀመጣችሁበት ጊዜ ኑሮ እየተወደደ ኢንፍሌሽን እየጨመረ በሄደ ቁጥር የ100,000 ብር የመግዛት አቅም ከ6 ወር ወይንም ከአንድ ዓመት በኋላ የመግዛት አቅም እየቀነሰ ይሄዳል። ስለዚህ ያ 100,000 ብር መግዛት የሚችል ላይ ኢንቨስት ማድረግ። ኢንቨስት ስታደርጉ በጥንቃቄ ኢንቨስት የምታደርጉትን ነገር ማወቅ እና ገንዘባችሁን የምትቀይሩበትን ነገር ላይ በጥንቃቄ መመርመር አለባችሁ። ዘጠነኛ ስለ ገንዘብ ተማሩ። ፋይናንሻል ሊትረሲ። በየትኛውም ዓለም ትምህርት ቤት ስለ ገንዘብ አያስተምርም። ለዚህ ነው አብዛኛው ትላልቅ ምሁራን ሳይቀሩ በገንዘብ የሚቸገሩት። አንተም በየቀኑ ስለ ገንዘብ የሚያወሩ ሰዎች እና በቪዲዮ ተማር። የምትማረው መጽሐፍ በማንበብ የዩቲዩብ ቪዲዮ በማየት ሊሆን ይችላል። ለምሳሌ ዘ ሪቸስት ማን ኢን ባቢሎን የሚለውን መጽሐፍ ማንበብ ትችላለህ። እነዚህ ነገሮች ማድረግ የገንዘብ እውቀትህን በደንብ ያሳድጋሉ። የገንዘብ እውቀትህን ካደገ ደግሞ የባንክ ሂሳብህን አብሮ ያድጋል ማለት ነው። ስለዚህ ብዙዎቻችን ትምህርት ቤት የሄድነው ለስራ ነው። ነገር ግን ስራ እየሰራ ነው ለገንዘብ ነው። ችግሩ ግን ገንዘብ እንዴት እንደሚሰራ አላስተማሩንም። ኢቭን እንኳን ቤተሰቦቻችን ስለ ገንዘብ አያስተማሩንም። ስለዚህ በራሳችሁ ስለ ገንዘብ መማር ከፈለጋችሁ አሁን ላይ ቴክኖሎጂ በጣም ቀላል ነው። በትንሹ እንኳን የሰው ሰራሽ አስተውሎት ወይንም ኤአይ በመጠቀም በቀላሉ እንዴት ስለ ፋይናንሻል መማር እንዳለባችሁ እያንዳንዱ ነገር በፈለጋችሁበትን ቋንቋ መማር ትችላላችሁ። ስለዚህ የገንዘብ አያያዝ መማር አለበት አንድ ሰው። እንዲሁም አይነት በመላው ዓለም የተጻፉ የገንዘብ አያያዝ የሚያስተምሩ መጽሐፍቶች አሉ። እነሱም ማንበብ ያ በሚሆንበት ሰዓት የገንዘብ አያያዛችን እያደገ ይሄዳል። በቀላሉ ገንዘባችን እያደገ ይሄዳል ማለት ነው። አስረኛ የረጅም ጊዜ እይታ ፔሸንሲ ኤንድ ኮምፓውንዲንግ። የፋይናንሻል ዓለም ሁለት ትላልቅ ኃይሎች ትዕግስት ፔሸንሲ እና የወለድ ወለድ ኮምፓውንዲንግ ናቸው። እነዚህ በጋራ ስትጠቀምባቸው እንደ ኃይለኛ የኢኮኖሚ ሞተር ይሰራሉ። እነዚህ የፋይናንስ ሚስጥር ግብዓቶች ናቸው። ሀብት በአንድ ጀንበር አይገነባም። ዋረን ባፌት ሀብቱን ያካበተው ከ50 ዓመቱ በኋላ ነው። አንተም ዛሬ ዘርተህ ነገ አታጭድም። የገንዘብ አያያዝ የማራቶን ሩጫ እንጂ የ100 ኪሎ ሜትር ሩጫ አይደለም። አንተም አቋራጭ መንገድ አትፈልግ። ቁማር ወይንም ቶሎ ሀብታም የሚያደርጉ ስራዎች ውስጥ አትግባ። ታገስ፣ ቆጥብ፣ ኢንቨስት አድርግ። ጊዜው ሲደርስ ውጤቱን ታየዋለህ። አብዛኞቻችን ያሉ ችግሮች ቶሎ ሀብታም ለመሆን ነው። ቶሎ ሀብታም ለመሆን ከፈለግ ደግሞ እነዛ ሀብታም የሆኑ ሰዎች የሚሰሩትን ስራ በአጭር ጊዜ ውስጥ መስራት ይኖርብሃል። ይሄ ምን ያስፈልጋል? ኮሚትመንት ያስፈልጋል። በደንብ ጊዜ ሰጥቶ ስለ ገንዘብ ማወቅን ያስፈልጋል። እንዲሁም ደግሞ ገንዘብ ማግኘት የምትችልባቸው መንገዶች በጥንቃቄ ማወቅ ይፈልጋል። ቶሎ ሀብታም ለመሆን ቶሎ ለውጥ ለማምጣት ከፈለግ አቋራጭ መንገዶችን መጠቀም ማቆም ይኖርብሃል። በተለይ አሁን ላይ ያሉት እንደ ቁማር አይነት ያሉ ጌሞች በኦንላይን የሚሰሩ ብዙ ሰው እዚያ ነገር ውስጥ ነው የሚገባው። ምንም ስራ ሳይሰሩ በቀላሉ ገንዘብ ማግኘት ይፈልጋሉ። ይህ ግን ትክክለኛ ውጤት በህይወታቸው ሊያመጣላቸው አይችልም። ስለዚህ በፔሸንሲና ተረጋግቶ ስኪልን አዳብሮ ያንን ስኪል ተጠቅሞ ገንዘብን ማሰብና ስራዎችን ሰርቶ ቀስ በቀስ ራሱን ስለ ገንዘብ እየተማሩ ውጤትን ሊያሳምሩ ይችላሉ ማለት ነው። ውድ የፍራንክ ሮዝ ቻናል ቤተሰቦች የዮሐንስና የመግደላዊ ታሪክ የሁላችንም ታሪክ ነው። በዚህ በኑሮ ውድነት ወቅት ማማርን ምንም ዋጋ የለውም። መፍትሄው የገንዘብ ልምድን መቀየር ነው። ዛሬ የምትቆጥቧትን 100 ብር ነገ ከአደጋ የምታድናችሁ ይሆናል። እናንተም ዛሬ ከኪስ ቦርሳችሁ ወይንም የባንክ ደብተራችሁ ሂሳብ ተመልከቱ። የየትኛው ስኬት ወይንም ጥበብ ነው የጎደላችሁ? አሁን ከነገርኳችሁ 10 ጥበቦች ውስጥ ዛሬውኑ የምትጀምሩትን የትኛው ነው? አንዱን መርጣችሁ በኮሜንት ላይ ጻፉልኝ። ለምሳሌ ከአሁኑ ወጪዬን መመዝገብ እጀምራለሁ ብላችሁ
ሊሆን ይችላል። ይህ በትክክለኛ አቅጣጫ ለውጥ ለማምጣት እንደወሰናችሁ ይነግረኛል። እናንተም ወደ ተግባር እንድትገቡ ይረዳችኋል። ይህ ቪዲዮ ለጓደኛችሁ፣ ለባለቤታችሁ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጓቸው። የገንዘብ አያያዝ ጥበባቸው እንዲያሳድጉ ትረዳችኋላችሁ። ስለ ገንዘብ ስኬት እና ስለ ራሳችሁ ማሳደግ የተለያዩ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ደግሞ ፍራንክ ግሮውስ ቻናልን ሰብስክራይብ ማድረግ እና የደውል ምልክቷን መንካቶችን አትርሱ። ቪዲዮ ላይክ አድርጉት። ገንዘባችሁ ግዙት እንጂ ገንዘባችሁ አይግዛችሁ። በቀጣይ ስኬታማነትን በሚያስገኙ ቪዲዮዎች እስከምንገናኝ ቸር ሰንብቱ። ፍራንክ ግሮውስ ነበርኩኝ። እስከ መጨረሻው አብራችሁን ስለነበራችሁ አመሰግናለሁ።